ይሄ ስራ ትልቅ ስራ ነው እንደተባለው ትልቅ ስራ በአካባቢ አቅም በአካባቢ መንግስት አቅም በህዝብ አቅም የተሰራ መሆኑ ስራውን ከምንም በላይ ትልቅ የሚያደርገው ተግባር ላይ ነው የምንገኘው። አሁንም ይሄን ስራ ብቻ ሳይሆን ከዚህ የበለጠ ሌሎች ስራዎችን ለመስራት ከማንም በላይ ቅድም ሲነበር እንደነበረው ሰላማችንን ዘላቂ ለማድረግ ብዙ ጊዜ ተነጋግረናል፣ ብዙ ጊዜ ተመካክረናል። እንግዲህ ንግግራችን ምክክራችን ምንም ውጤት የለውም ተብሎ አይወሰድም። አሁን ላለንበት ደረጃ ላይ ደርሰናል። ግን ችግር ውስጥ ነን። አሁን ችግር ውስጥ ነን። ይሄን ችግር ደግሞ የምንሻገረው እኛ ነን ብለን መናገር ተገቢ ይሆናል። በወረዳችን ያው ከፍተኛ ደረጃ የሰላም እጦት ቢኖርም በአንድ በኩል ህግ የማስከበርና ሰላምን የማጽናት ስራ እየሰራን በአንድ በኩል ደግሞ የልማት ስራዎች እና አንገብጋቢ ህዝብ ጥያቄዎች እንዲመለሱ ለማድረግ ሰፊ ጥረት ስናደርግ ነው የከረም ነው። ከዚህ ጋር ተያይዞ በርካታ ስራዎችን መስራት ችለናል። ከመደበኛው ጊዜ ወይም ሰላም ከነበረበት ጊዜ ባልተናነሰ ሁኔታ በወረዳ ደረጃ በተለይ ከዚህ ከሰላም እጦቱ ጋር ተያይዞ የወደሙ ንብረቶችን የመተካት መልሶ የመገንባትና አዳዲስ ፕሮጀክቶችንም ጭምር የመስራት እቅድ አቅደን ነው ወደ ስራ የገባ ነው። ከዚህ ጋር በተያያዘ እንግዲህ በወረዳ ደረጃ የተቃጠሉ ቤቶች፣ የወደሙ ንብረቶች፣ ቁሳቁሶች ነበሩ። እሱን ለማሟላት ጥረት ተደርጓል። እንዳጠቃላይ ከዚህ ጋር አያይዘን በአዲስ የገነባናቸውም ይሁን በእድሳት ደረጃ በቁሳቁስ በማሟላት ደረጃ ከ100 ሚሊዮን ብር በላይ በበጀት አመቱ ወጪ አድርገናል። በተለይ ከፍተኛ የመንገድ ጥያቄ ያለባቸውን የበለምናን ድልድይ ገንብተን አጠናቀን ማስመረቅ የቻልንበት ሁኔታ ነው ያለ። የተቃጠሉ ቢሮዎች በተለይ የፋይናንስ ቢሮ ሙሉ በሙሉ ወድሞ የነበረውን ቢሮውን እንደገና የመገንባት የማደስና የውስጥ ቁሳቁሱን ወንበር፣ ጠረጴዛና መሰል ኮምፒውተርን ጨምሮ የማሟላት ስራ የተሰራበት ሁኔታ አለ። ሌሎችም የሲቪል ሰርቪስ፣ የትምህርት ጽህፈት ቤት፣ የፍትህ ተቋማት በተለይ መሬት አስተዳደር፣ ፍትህ፣ አቃቢ ህግ አካባቢ ሙሉ በሙሉ መስታወቱ የረገፈበት ሁኔታ ነው የነበር። እሱንም አድሰን በቁሳቁስም አሟልተን መደበኛ ስራው እንዲጀምር ለማድረግ ተሞክሯል። ይህም በቂ አይደለም። አጠቃላይ በየጓዳው የነበረው ውድመት ሰፊ ነበር። አጠቃላይ እንደወረዳ የኮምፒውተር አክሰስ ሙሉ በሙሉ የጠፋበት ሁኔታ ነው የነበር። ስቴሽነሪ አልነበረም። በርካታ ችግሮች ነበሩ። ወንበሮች ለሰራተኞች አልነበረም። ይህንን ለማሟላት ርብርብ ተደርጓል። ስለዚህ አሁን ላይ ከሞላ ጎደል ችግሩን መቅረፍ የቻልንበት ሁኔታ ነው ያለ። መቅረፍ ብቻ ሳይሆን ድሮ ከነበረው አሻሽለን አዘምነን ለመስራት ጥረቶች ተደርገዋል። ወደፊትም ከዚህ የበለጠ መስራት እንዳለብን ነው የታየን። አጠቃላይ ከዚህ ያገኘነው ልምድም በችግር ውስጥም ሆኖ በርካታ ስራዎችን መስራት እንደሚቻል፣ ህዝብን ማንቀሳቀስ እንደሚቻል የተረዳንበት ሁኔታ ነው ያለ። ይህንን ስራ አጠቃላይ አመራራችንና የመንግስት ሰራተኛችን ህዝባችን ተረባርቦ ደግፎ ነው እዚህ ያደረስነው። ነጋዴ ወደ ንግዱ እንዲመለስ፣ አርሶ አደሩ እርሻውን እንዲሰራ፣ በቀጣይ አመት ትምህርት ቤቶች ተከፍተው ትምህርት እንዲጀመር፣ ልጆቻችን ወደ ትምህርት ገበታ እንዲመለሱ ታች ያለውም ኃይል ጫካ ያለውም ኃይል ይህንን ተረድቶ የሰላም አማራጭ መንግስት ያቀረበውን የሰላም አማራጭ ያለምንም ማመንታት ተቀብሎ መጥቶ አብረን እንድንሰራ ነው ጥሪ ማስተላለፍ። አይጠቅምም መገዳደል፣ በዚህ ይብቃ የሚል መልእክት ነው ያለኝ።